ቅዱስና ልዩ ባይፋቱ ገና እንዳ 2 አመት ኖሩ በትዳር ጋይስ አልኖሩ እና ስለ ቅዱስ መፋታት እንደውም ቤታቸውን እቃ ግዙ እያሉ መሆኑን እያወራችሁ ስለሆነ የራሴን መላምት የራሴን ግምት ነው እያወራው ያለው። ባይፋቱ መልካም ነው፣ ባይለያዩ መልካም ነው። የዛሬው መድኃኒዓለም ህይወት ቤታቸውን በፍቅር ቢመልስላቸው እውነቴን ነው የምላችሁ። በእውነት ከሚመኙ ማለት ፍቻቸውን ከማይመኙ ሰዎች መካከል አንድ ነኝ። ያው የስራው ባህሪ ነውና ማውራት ስላለብኝ ግን ሳወራው ወሬው ሳወራው እንደው የገረመኝ ነው የምላችሁ። ድንገት ከተፋቱ ከተለያዩ ወይም ከተጣሉ አሁን ማን ይሙት ቅዱስ ቤትና ልዩ ቤት ጻብ ያለ ይመስላል። የሀገሬ ልጆች እስኪ ኮመንት ማለት ነው ስጡ። ቅዱስና ልዩ ቤት አሁን ጻብ ያለ ይመስላል። እንደው ስታስቡት አሁን እንደው ብዙ ሰው እንደው ሶሻል ሚዲያ ላይ ትዳርን የሚመኙ የቅዱስንና የልዩን እያዩ ነው። እመቤቴን እስኪ እናውራ። እስኪ እውነት እናውራ። አሁን ስፔሻሊ ውጭ ሀገር የምትኖሩ ትዳር ያለዛችሁ ሲንግሎች የቅዱስንና የልዩን ትዳር ስታዩ እኔ ደስ ሀገሬ ገብቼ ለባሌ ኩክ አድርጌ ወጥ ሰርቼ ምግብ ሰርቼ አብልቼው እንደዚህም ነው አትሉ? ምን እስኪ እንነጋገር። እስኪ እኔ ተው እኔ እንኳን ስሜ አያምርም ሳውራ ጥሩ የሚያወሩት በመጥፎ ነው የሚታይብኝ። እስኪ ግን እናውራ ትላላችሁ አትሉ? እስኪ አሁን ማን ይምጣ? አሁን ቅዱስና ልዩ ቤት ጸብ ያለ ይመስላል ጸብ ያለ ይመስላል። ቅዱስና ልዩ ቤት ጸብ ያለ ይመስላል እንደው ስታዩ። አረ እነሱ ሰላም ናቸው። ኮክ ያድርግላቸው። እኔ አሁን ባይዛዌ ተጣሉ ምናምን እናንተ የምትሉትንና የሚሰሩትንና የሚለቁትን እኔ እንደው ምን አልኩኝ? ምናልባት ቪዲዮዎቻቸው ቫይራላቸው ቀንሶባቸው ሊሆን ይችላል። ወይንም አንዳንዴ ይኸውላችሁ ሶሻል ሚዲያ ፐብሊክ ፊገር ስትሆኑ ሚዲያ ላይ ምን ማድረግ እንዳለባችሁ ታውቁታላችሁ። በምን ወይ ሰዎችን ማንጫጫት እንዳለባችሁ፣ ቪውራችሁ መመለስ እንዳለባችሁ ታውቁታላችሁ። በተለይ ደግሞ በሶሻል ሚዲያ ከሆነ ኢንካማችሁ ታውቁታላችሁ። ምን ላይ ምን መንካት እንዳለባችሁ እኔ ነው ብዬ ወይም ሰብቻ አይደለም። እዚቹ ሶሻል ሚዲያ ላይ ሲወራ ያሾ እንዲህ ስታሉ ቀልድ ነው። መድኃኒዓለም አባቴ በቤታቸው ይግባ። ጸብ ካለ በቤታቸው መድኃኒዓለም ይግባ። እኛ ሳንሆን እኛ ዝም ብለን ነው። ግን ምንድነው ያው ኑሯችሁን፣ ትዳራችሁን፣ ህይወታችሁን፣ ቦይፍሬንዳችሁን፣ ገርል ፍሬንዳችሁን፣ ልጆቻችሁን ሚዲያ ላይ ካመጣችሁ የሁላችንም ሰው መሟጣ ሙጫ ነው የምትሆኑት። እንግዲህ ለምን አወሩብን ብላችሁ እንዳትከፉብን። ፍቅራችሁን አይተናል፣ ቁርሳችሁን አይተናል፣ እራታችሁን አይተናል፣ ምሳችሁን አይተናል። ስለዚህ ያየነውን ደግሞ ብናወራ ለምን አወሩብን እንዳትሉ። አንዳንዴ ስራውም ነው ይሄ፣ ስም ማጥፋት አይደለም። ቤታችሁ መተን ደጃችሁ ላይ ቁጭ ብለን አንኳክተን አይደለም ያወራ ነው። ሳ ጋይስ አይደለ ያገሬ ልጆች ራሳችሁ ቲክቶክ አካውንታችሁ ላይ ላይፋችሁን አሳይታችሁ ነው። ስለዚህም ስናወራ እንዳትናደዱብን። የምሬ እኮ ስንናገር እኔ ራሳችሁ ሚዲያ ላይ መታችሁ ስለእናንተ ስናወራ ወሬኛ ትሆናላችሁ። እኛን እንዴ ብትደብቁ ምናምን አናወራ።